ሰላም ጤና ይስጥልኝ ውድ የኑናስብ ቤተሰቦቻችን እንደምን ከርማችኋል? ይህ ኑ እናስብ የተሰኘው የዩቲዩብ ቻናላችን ነው። በዚህ ፕሮግራም እናንተን ያዝናናል፣ ያስተምራል እንዲሁም ይገነባል ብለን የምናስባቸውን ጥበባዊና መጽሐፍ ነክ ጉዳዮችን ወደ እናንተ የምናደርስበት ልዩ ፕሮግራም ነው። ስለሆነም አብራችሁ እንድትቆዩ ግብዣችን ነው። ዛሬ የካቲት 11 2018 ዓመተ ምህረት ዕለቱን በታሪክ ውስጥ አስታውሰን የምንዘክረው አንድ ታላቅ ሰው ይኖረናል። አብራችሁ እንድትቆዩ ግብዣችን ነው። የዛሬ 14 ዓመት ልክ በዛሬው ዕለት የካቲት 11 ቀን 2004 ዓመተ ምህረት ኢትዮጵያ ታላቁን የሥነ ጽሑፍ አባቷን የተነጠቀችበት የኢትዮጵያ ሕዝብ ደግሞ ጆሮ ጭው የሚያደርገውን ዜና የሰማበት ዕለት ነበር። ሶስተኛው ኢትዮጵያዊው ፈላስፋ የሚል መጠሪያ የተቸረው ደራሲ፣ ጋዜጠኛ፣ አስተማሪና የሐሳብ ሰው የነበረው ጋሽ ስብሐት ገብረ እግዚአብሔር ከዚህ ዓለም በሞት የተለየው በዛሬዋ ዕለት ነበር። በ1928 ዓመተ ምህረት በትግራይ ጠቅላይ ግዛት አድዋ አውራጃ እርባ ገረድ በተባለች መንደር ከአባቱ ከቄስ ገብረ እግዚአብሔር ዮሐንስ እና ከወይዘሮ መዓዛ ወልደ መድህን ተወለደ። ትምህርቱን በስዊድን ሚስዮን እንዲሁም በ1952 በአዲስ አበባ ዩኒቨርሲቲ ተከታትሎ በትምህርት አስተዳደር የመጀመሪያ ዲግሪውን ተቀብሏል። በ1953 ደግሞ በቤተ መጻሕፍት ሳይንስ ትምህርቱን ሊከታተል ወደ አሜሪካ ተጉዞ ሳይጨርስ ተመልሷል። በአስፋውሰን ትምህርት ቤት በእንግሊዘኛ መምህርነት ለ2 ዓመት አገልግሏል። በመቀጠልም ከተባበሩት መንግስታት የትምህርት ሳይንስና የባህል ድርጅት ዩኔስኮ ባገኘው የትምህርት ዕድል አማካይነት ወደ ፈረንሳይ ኤክስ-አን-ፕሮቫንስ በመሄድ ከ1962 እስከ 1964 ቆይቷል። የሄደበትን ትምህርት አጠናቆ ምስክር ወረቀት ባይቀበልም ቆይታው ከአውሮፓ ባህልና ስነ ጽሑፍ እንዲተዋወቅ በጣም እንደረዳው ይናገራል። ወደ ፈረንሳይ ሌስ ኒውትስ አዲስ አበባ ተብሎ በፍራንሲስ ፋሌስቶ የተተረጎመውን የልብ ወለድ ድርሰቱን ሌቱም አይነጋልኝን ብዙውን ለመጻፍ የበቃው እዚያው በፈረንሳይ እንደሆነ ይናገራል። ይህ ድርሰቱም ወደ ፈረንሳይ ቋንቋ የተተረጎመ የመጀመሪያው ኢትዮጵያዊ ልብ ወለድ ነው። ሌቱም አይነጋልኝ በውቤ በረሃ በ1957 ዓ.ም ተጀምሮ በፈረንሳይ ሀገር ኤክስ-አን-ፕሮቫንስ የተፈጸመ መጽሐፍ ነው። ደራሲው ስብሐት ገብረ እግዚአብሔር መጽሐፉ እንዲታተም እሱ ደንታ ባይኖረውም በመጽሐፉ ውስጥ እንደጠቀሰው እኔኮ ያደረብኝ ለዘብተኛ ልዝብ ዛር በበቂ ደሞዝና ትርፍ ሰዓት እያንበሻበሸ ስላበረታታኝ ጻፍኩ እንጂ ይታተም አይታተም ደንታ አልነበረኝም ይል ነበር። ወዳጆቹ ቢመክሩትም በመንግስት ሳንሱር ለአንባቢያን የማይገቡ ግልጽ የወሲብ ቃላቶች አሉበት በሚል ምክንያት እየታገደ ለ25 ዓመታት በአንባቢዎቹ እጆች በእጅ እየተገለጠ ሲነበብ ኖሯል። በአሁን ሰዓት በመጀመሪያ እነዛ ወሲባዊ ቃላቶችን ለስለስ ባሉ ቃላቶች በመተካት ለአንባቢያን እንዲደርስ መጽሐፉ ታትሞ ለገበያ የቀረበ ሲሆን በመቀጠልም በአገራችን አቆጣጠር በ1999 ያንኑ መጽሐፍ ደራሲው የተጠቀመባቸውን ቃላቶች ትክክለኛ ግልባጭ የያዘ ሌቱም አይነጋልኝን እንደወረደ ለአንባቢያን ቀርቧል። ስብሐትም እዚሁ እትም ላይ እንግዲህ አንባቢያን ሆይ በገዛ ታሪኬ በገዛ 3000 ዘመን ያገሬ ክርስትና በገዛ ውቤ በረሃዬ የኖርኩትን ያየሁትን የሰማሁትን በተቻለኛ አቅምና በታደልኩት የትረካ ተሰጥኦ ለአራዳዎችም ለፋራዎችም ያገሬ ልጆች ያውም ከሊቅ እስከ ደቂቅ ለምን አላበረክትላቸውም? አራዳዎቹ አብረውኝ ደስ ይላቸዋል፣ ፋራዎቹም ድብርታቸው ይብስባቸውና አንጀቴ ቅቤ ይጠጣል። ቀኑ የጾም ቢሆንም እኔን የቄስ ልጅ የደብተራዬ ልጅ በመሆኔ የምኮራ ብሆንም ያውም መብቴ በሕገ መንግስት እየተጠበቀልኝ ለሁላችሁም እነሆ በረከት እያለ ይህንን የሚያስቅ የሚያዝናና የውቤ በረሃን በ1950ዎቹ ታሪክ የሚያስተምረን መጽሐፍ አቅርቦልናል።
ስብሐት ወደ አዲስ አበባ ከተመለሰ በኋላ በመነን መጽሔት የዝግጅት ክፍል ውስጥ ሰርቷል። በ1966 ዓ.ም በወታደራዊ ደርግ ስልጣን ከተያዘ በኋላ ኩራዝ አሳታሚ ድርጅት ሲቋቋም በአርታኢነት ተቀጥሮ ሰርቷል። በመንግስት ትዕዛዝም ከሌሎች ሰዎች ጋር በመሆን የካርል ማርክስን ስራ የሆነውን ካፒታልን ዴስ ካፒታል ከእንግሊዘኛ ወደ አማርኛ መመለስ ስራ ላይ ተሳትፏል። ብዙዎች የስብሐት ስራዎች በተጻፉበት ጊዜ ለመታተም ባይታደሉም ከቅርብ ጊዜ ወዲህ ግን የህትመትን ብርሃን ለማየት በቅተዋል። ጽሑፎቹ ረዘም ላለ ጊዜ ሳይታተሙ ለመቆየታቸው ዋነኛው ምክንያቱ ስብሐት በመጽሐፉ የሚጠቀማቸው ቃላት ብዙዎቹ በኢትዮጵያ ባህል ያደገ አንባቢያን ዓይን የሚያስፈጥጡ ጆሮ የሚያስይዙ በመሆናቸው ነው። በገበያ ላይ በቅርብ የወጡ ድርሰቶቹ ከመጀመሪያ ቅጂያቸው ብዙ ለውጥና የአርቶስ ስራ የተደረገባቸው እንደሆኑ ይነገራል። ስለዚህ ጉዳይ ለአዲስ ላይፍ በሰጠው ቃለ መጠይቅ ላይ ሲናገር በጨለማ ያልተደረገውን ነገር አንድም የጻፍኩት የለም ያለውን እንዳለ ነው የምጽፈው ብሏል። ይህንኑም ከኤሚል ዞላ የአጻጻፍ ዘይቤ የወሰደው እንደሆነ ይናገራል። ስብሐት ገብረ እግዚአብሔር ደራሲ፣ አርታኢ፣ ጋዜጠኛ ብቻ አይደለም። የልብ ወለድ ድርሰት ገጸ ባህሪም ነው። ለኢትዮጵያ የአጫጭር ልብ ወለዶች ማደግም ያበረከተው አስተዋጽኦና ከፍተኛ ከመሆኑም በላይ ሀያሲም ነው። ደራሲው የተሰኘው የበዓሉ ግርማ ልብ ወለድ በስብሐት ሕይወት ላይ ተመስርቶ የተጻፈ ነው። የሁለት ወንዶችና የሶስት ሴቶች አባት ጋሽ ስብሐት አሁን በ80 ዓመቱ አርፏል። የቀብር ስነ ስርዓቱም በቅድስት ሥላሴ ካቴድራል ተፈጽሟል። በደራሲው ስብሐት ቀብር ላይ ወዳጅ ዘመዶቹ፣ ከፍተኛ የመንግስት ባለስልጣናትና ታዋቂ አርቲስቶች አድናቂዎቹም ተገኝተዋል። ጋዜጠኛና ደራሲ ዘነበ ወላ ማስታወሻ በተሰኘው መጽሐፉ ላይ ጋሽ ስብሐት ገብረ እግዚአብሔርን ስለሞት ጠይቆት እንዲህ ብሎ መልሶለት ነበር። እሴት ያለው ህይወት ኑር። ተዘጋጀህም አልተዘጋጀህም ጉዳዩ አንድ ቀን ያበቃል። ከእንግዲህ የምትወጣ ፀሐይ አትኖርም። ደቂቃዎችም ሰዓቶችም ቀኖችም የሉም። እነዚያ የሰበሰብካቸው ነገሮች ሁሉ የወደድካቸው የሚሆኑ የረሳሃቸው ወደ ሌላ ሰው ይተላለፋሉ። ሀብትህ፣ ዝናህ እና ዓለማዊ ኃያልነትህ መንምኖ እዚህ ግባ የማይባል ይሆናል። ምን የግልህ እንደነበረ ወይም ምን ዕዳ ሊከፈልህ ይገባ እንደነበረ ልዩነት አያመጣም። ቂምህ፣ አትንኩኝ ባይነትህ፣ ኩምታዎችህና ቅናትህ ጨርሰው ይጠፋሉ። እንደዚሁም ተስፋዎችህ፣ ጽኑ ፍላጎቶችህ፣ እቅዶችህ፣ የሥራ ዝርዝሮችህ ጊዜ ያለፈባቸው ይሆናሉ። በፊት በጣም አንገብጋቢ ይመስሉ የነበሩት ድሎችና ሽንፈቶች በነው ይጠፋሉ። ከየት መጣህ? ደስተኛ ወይስ መከረኛ ኑሮ አሳለፍክ? በመጨረሻ ልዩነት አያመጣም። ጾታህና የቆዳ ቀለም ሳይቀር እዚህ ግባ የማይባል ኢምንት ጉዳይ ሆኖ ይቀራል። እንግዲያው ላንተ ልዩነት የሚያመጣው ምንድነው? የኖርካቸው ቀናት፣ የእሴታቸው ልክ እንደምን ሊመዘን ይችላል? ለወደፊት ዋጋ የሚኖረው ስኬታማ ውጤት ሳይሆን በሰዎች ልቦና የሚጠራቀምልህ እሴትህ ነው ልዩነት የሚያመጣው። ምን እንደገዛህ አይደለም፣ ይልቁንም ለሰዎች ምን እንዳበረከትክ ነው እንጂ። በመጨረሻ ልዩነት የሚመጣው ችሎታህ ሳይሆን ጠባይህ ነው። ስንቶች መሰናበትህን እንዳወቁ ሳይሆን አንተን ያለማግኘት የሁልጊዜ ጦት እንደሚሆንባቸው ትውስታዎችህ አይደሉም። የሚወዱ ሰዎች ውስጥ የሚቀረው ለምን ያህል ጊዜ እንደሚያስታውሱህም አይደለም፣ እነማንን ለምን እንደምታስታውሳቸው እንጂ። እሴት ያለው ህይወት መኖር በአጋጣሚ አይመጣም። ሁኔታዎች የሚወስኑት ጉዳይ ሳይሆን አንተ ራስህ መርጠ የምትጽፈው ነው ሲል ነበር የመለሰለት። በመጨረሻም ለጋሽ ስብሐት ገብረ እግዚአብሔር የገነት በሮች ይከፈቱለት ዘንድ መልካም ምኞታችንን እየተመኘን ለዛሬ የነበረን ፕሮግራም በዚህ እናበቃለን። ሐሳብ አስተያየታችሁን እንደተለመደው በኮሜንት አድርሱን። ለቤቱ አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ኑ አብረን እናስብ። መልካም ጊዜ